ዛሬ ከወትሮ በተለየ ከጂም ወጣ ብዬ ይዤ የቀረብኩላችሁ ቆንጆ ፕሮግራም አለ። እስከ መጨረሻው ድረስ ተከታተሉኝ። ማሜ ፊትነስ ነኝ። ለዩቲዩብ አዲስ ከሆናችሁ ማሜ ፊትነስን ሰብስክራይብ፣ ላይክ አድርጋችሁ ለሌሎቹ ሼር በማድረግ ይህ አስተማሪ ቪዲዮ ለብዙ ሰው እንዲደርስ አድርጉልኝ። ማሜ ፊትነስ ፊት ፎር ዋት ዩ ሊቭ። በጥቅሉ መናገር የፈለኩት ስለ ቦዲ ኮምፖዚሽን ነው ወይም ደግሞ ስለ ቦዲ አሰስመንት ነው። አንድ ሰው ጂም ውስጥ አንድ ወር ሰርቶ አንድ አመት ሰርቶ የሚያመጣው ለውጥ ልዩነት ከሌለው ሰዓቱን እያቃጠለ ነው። ጂም ባሂር ነው የሚሻለው። ሶ አንድ ሰው ጂም ሲሄድ ምን አይነት ለውጥ ነው መጠበቅ ያለበት የሚለው መታወቅ አለበት ብዬ ነው። ይህ እንደ ሰውየው ኦብጀክቲቭ ይለያያል። አንድ ሰው ወደ ጂም ሲሄድ ኦብጀክቲቭ ምንድነው የሚለው መታወቅ አለበት። ለጤናው ነው የሚሰራው፣ ለሙያ ነው የሚሰራው የሚለው መታወቅ አለበት። ስለዚህ ዛሬ መናገር የፈለኩት አንድ ሰው በእድሜው፣ በጾታው፣ ሰውነት ይዘቱ ወይንም ደግሞ ቦዲ ኮምፖዚሽኑ ምን መሆን አለበት የሚለውን መላከት ነው ማለት ነው። በእድሜው፣ በጾታው የተለያየ ቦዲ ኮምፖዚሽን ሊኖረው ይገባል። አንድ ሰው ጂም ውስጥ እየሰራ አንድ ወር ሊሆን ይችላል፣ አንድ አመት ሊሆን ይችላል። at the end of the day በምንድነው ኢቫሉዌት የሚደረገው? ለውጥ ማምጣቱና አለማምጣቱ የሚታወቀው በምንድነው የሚለውን እሱ ላይ ፎከስ ማድረግ ፈልጋለሁ ዛሬ። ምክንያቱም አንድ ሰው በጣም ለውጥ አምጥቶ ስፖርቱን ሲጀምር ኪሎ ለምሳሌ 70 ኪሎ ከሆነ ከአንድ ወር በኋላ ሊሆን ይችላል፣ ከአንድ አመት በኋላ ሊሆን ይችላል፣ በጣም የሚገርም ለውጥ አምጥቶ ኪሎው እዛው 70 ላይ ሊሆን ይችላል። ስለዚህ ኪሎ ከዚህ በፊት እንደነገርኳችሁ ኦልድ ሜዠርመንት ነው። የሚታየው ምንድነው አትሉኝም? መታየት ያለበት ኪሎግራሙ ሳይሆን የሰውነቱ ክብደት ብቻ ሳይሆን ሰውነቱ የያዘው ይዘት ወይንም ደግሞ ቦዲ ኮምፖዚሽን ነው መታየት ያለበት ማለት ነው። ይሄ ማለት ምን ማለት ነው? ሰውነታችን የያዘው ጡንቻ ነው መስል ወይንም መስል ማለት ነው፣ ኦር ስብ ወይንም ፋት ነው የያዘው። በዓለም አቀፍ ስታንዳርድ ለወንድም ለሴትም በእድሜ ልዩነት ተደርጎ የአንድ ሰው ከ19 እስከ 40 ዓመት ለወንድ ለሴት የስብ መጠናቸው በፐርሰንት ይሄን ያህል መሆን አለበት ተብሎ የተቀመጠ አለ። እዛ ውስጥ ከሆናችሁ you are okay። ኪሎ whatever it is የፈለገ ሊሆን ይችላል። ቦዲ ኮምፖዚሽናችሁ የቪዘራል ፋት ሆዳችሁ ላይ ያለው የስብ መጠን ወይንም ደግሞ ቪዘራል ፋት ፕላስ አጠቃላይ ሰውነታችሁ ውስጥ ያለው የስብ መጠን እዛ ሬንጅ ውስጥ ካለ you are okay። ከዛ ውጪ ከሆናችሁ ግን ኪሎግራማችሁ ዝቅ ብልም ከፍ ብልም አደጋ ውስጥ ናችሁ። ቀይ ማብራት አብርታችኋል ማለት ነው በሌላ አማርኛ። ስለዚህ ጂም ስትሄዱ ወይንም ደግሞ at the end of 2 months 3 months or after the end of 1 year ከአንድ አመት በኋላ ሊሆን ይችላል፣ ከአንድ 2-3 ወር በኋላ ሊሆን ይችላል። ራሳችሁን አሰስ ስታረጉ እንደ ድሮ በኪሎ ግራም ሳይሆን ሰውነታችሁ ውስጥ ያለው የስብ መጠን ስንት ነበር፣ አሁን ስንት ሆነ፣ ስንት መሆን አለበት የሚለውን ታርጌት ማድረግ አለባችሁ ነው ማለት ነው። በዚህ ጉዳይ ላይ ሰፋ ያለ ማብራሪያ በጾታችሁ ለወንድም ለሴትም በእድሜ ከፋፍዬ የዓለም አቀፍ ስታንዳርድ የሰውነታችሁ የስብ መጠን ምን መሆን እንዳለበት፣ የቦዲ መስላችሁ ወይም ጠቅላላ የሰውነታችሁ መስል ምን ያህል ፐርሰንት መሆን እንዳለበት፣ የሆዳችሁ ላይ ያለው የስብ መጠን ስንት መሆን እንዳለበት፣ ይህንንና ሌሎቹ 7 አይነት ሜዠርመንቶች ምን መሆን እንዳለበት በቀጣይ ቪዲዮ ሰርቼ ዩቲዩብ ቻናሌ ላይ እለቅላችኋለሁ። ስለዚህ ሁላችሁም ወንድም ሴትም ትንሹም ትልቁን እዛ ውስጥ ራሱ ማየት ይችላል። በራሳችሁ ጾታና በራሳችሁ እድሜ እዛ እኔ ያስቀመጥኩት የዓለም አቀፍ ስታንዳርድ የተቀመጠው ውስጥ ካላችሁ you are okay፣ በዛ መቀጠል አለባችሁ። ከዛ ከሬንጁ ውጪ ከሆናችሁ ግን ቀይ አብርታችኋል። እዛ ሬንጅ ውስጥ ለመግባት ምን አይነት ወርክአውት መስራት እንዳለባችሁ ማሜ ፊትነስ በቀጣይ ቪዲዮ እየሰራ ዩቲዩብ ላይ ይለቅላችኋል። ስለዚህ የሰውነታችሁ የስብ መጠን ስንት መሆን እንዳለበት ማወቅ ከፈለጋችሁ በመቀጠለው ቪዲዮ ስለቅ እዛ ላይ እንዲደርሳችሁ
ሰብስክራይብ ካላረጋችሁ አሁኑኑ ሰብስክራይብ አድርጉ። ይህ አስተማሪ ቪዲዮ ለሁሉም ሰው የሚጠቅም ስለሆነ ላይክ አድርጋችሁ ለብዙ ሰው አድርሱልኝ። ሼር እያደረጋችሁ ለሁሉም አዳርሱ። ማሜ ፊትነስ ነኝ። ፊት ፎር ዋት ዩ ሊቭ። يا السادة عودي بنبينا طه جودي